በተለይ በምዕራብ ሸዋ እና በደቡብ ምዕራብ ሸዋ ባሉ ጥቂት ከተሞች አካባቢ ያለው እንቅስቃሴ ከማስተር ፕላንም ጋር አይገናኝም ከሌሎች እንደመነሻ በመፈክር ደረጃ ከሚነሱ ሌሎች የመልካም አስተዳደር የመብት የወዝት ጉዳዮችም ጋር አይገናኝም። በምዕራብ አርሲ ሲራሮና ሻላ አካባቢዎች የታጠቁ ቡድኖች በህዝብና በመንግስት ተቋማት ላይ ጥቃት ማድረሳቸው ተሰምቷል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ አሁን በቀጥታ መስመር ላይ ናቸው። ምዕራብ ሸዋ በደቡብ ምዕራብ ሸዋ አካባቢ ተከስቶ የነበረው ፕሮቴስት አብዛኛው ህብረተሰቡ ተቀባይነት ያለው ጥያቄ አቅርቦ እንደገና ያለው ይሄኛው በባህሪው ለየት ይላል። በፊንፊኔ ዙሪያ ያሉ ኦሮሚያ ልዩ ዞን ውስጥ ያሉ ከተሞች አካባቢ ያለ መሬት አንድ ስንዝር ብቻ ሳይሆን ጓል እንኳን መውሰድ አይችልም፣ አይገባውም፣ አልተደረገም። በተለያየ ህገወጥ መንገድ የያዙት የወሰዱት የቸበቸቡት መሬት አለ። በስፋት በብዛት የቸበቸቡት መሬት አለ። በስፋት በብዛት ህዝቡም ጥያቄውን ሲያነሳ ሀገር ይፍረስልኝ በሚል አይደለም። በየአካባቢው ያሉ የመልካም አስተዳደር ችግሮች በየሎካሊቲው ያሉ ከፍተኛ ችግሮች መፈታት አለባቸው። መፈታት አለመቻላቸው የፈጠረበት ፍራስትሬሽን ያነሳሳው ከተማ የነበረው የመልካም አስተዳደር የመብት የወዝት ጉዳዮችም ጋር እዚህ ሀገር በህጋዊ መንገድ የሚንቀሳቀሱ ድርጅቶች አሉ። ህጋዊ ሲባል ያው ለምዝገባ ሲባል ህጋዊ ሆኖ በተሻለ መጠን ግን በግርግርና በሁከት አመካኝተውም ቢሆን ራሳቸውን ቤተ መንግስት ውስጥ እናገኝ ይሆናል የሚል ቅዠት ያለባቸው ወገኖች አሉ። እነሱ በስፋት እዚህ ላይ ተንቀሳቀሱበታል። ስለዚህ ካስተዳደሩም አንዳንድ አካላት ነው ከነጋዴውም በዚህ መንገድ የዘረፉ አሉ። ይሄ እንዳይታወቅ ነው ማስተር ፕላኑ ሊያፈናቅላችሁ ነው የኦሮሚያን ክልል መሬት ሊወስድ ነው ወደ አዲስ አበባ በሚል ተርጉመው አጣመው ወደ ግርግርና ወደ ብይታ ያወሰዱት የጨመሩት ሌላ ተጨማሪ ምክንያት አለ። ሲገለጽ እንደሰማሁት አንዳንድ የኦህዴድ ሙሰኞች የመልካም አስተዳደሩን ለማደናቀፍ የፈጠሩት ውከት ነው በሚል የተገለጸ ነገር አለ። ይሄ አገላለጽ መጥፎ ነው ብዬ አምናለሁ፣ ተገቢም አይደለም ብዬ አምናለሁ። የሻዕቢያ መንግስት የሚሰጠውን አመራር ተቀብሎ ይሄን ለማስፈጸም ሌት ተቀን የሮጡ አካላት እነዚህን የጸረ ሰላም ኃይሎች ወጥነው አቅደው ህገ መንግስታዊ ስርዓቱን ለማፍረስ በትግልም ታጅበው ከጸጥታ ኃይሎቻችን ጋር ተታክሰዋል። ተናገሩት ኮሚሽነር ኢብራሂም ከድርጊቱ ጀርባም ድብቅ የፖለቲካ አጀንዳ ያላቸው የኦነግና ሌሎች የጸረ ሰላም ኃይሎች መኖራቸውን ገልጸዋል። ዛሬ በሁሉም መልኩ በኢኮኖሚም በማህበራዊም በፖለቲካዊም ተጠቃሚ ሆኖ መብቱን ማስከበር የቻለውን ህዝብ ጥቅሙ የተነካበት አይነት አስመስለው የዚህነት ችግር ሁከት ለመፍጠር ከበስተጀርባ የተሰለፉ ኃይሎች አሉ። ኦነግ የሚባል ፋንቶም ድርጅት አለ። 40 ዓመት 50 ዓመት ጊዜ ቢሰጣቸው አትመለስ ሲል ነበር። የኦሮሞን ፒዛንት የማታገል መንፈስ ስላልነበራቸው የኦሮሞን ፒዛንት ካላታገልክ ደግሞ ቢያንስ እንደዋቀው ጉቱ ስርዓት ለውጡን ይቀርና እንደመለስ ነው መጣድ መገልበጥ አይቻልም። በነገራችን ላይ ሁከት የጠራ ወገን ጋኔን የጠራ ወገን ጋኔኑን ስለመቆጣጠር እርግጠኛ መሆን አይችልም። ይሄንን ጋኔን ልክ ማስገባት የሚችል የተደራጀ ህዝብና መንግስት ብቻ ነው። ህዝቡ ስህተት የሚሆን ጥሩ በሶስት ጉዳዮች ላይ ጥያቄዎችን አንስቷል። ይሄ የህዝብ ጥያቄ ሪስፔክት ሊገባዋል። አንደኛ ከማስተር ፕላን ጋር የተያዘ አሁን የተነሳ ጉዳይ አይደለም።